ምን አይነት ቀን ነው? ተመስገን አምላክ ያመሰግናለሁ። ግን ቆይ ለምንድን ነው ከሱ መራቅ ያልቻልኩት? ዛሬ ቀኔ ግማሽም ጨለማውም ሁሉም ነገር ነው ደስ የሚለው። ኡፍ አትደናገጭ። እንዴት መጣ? የጽጌረዳዋን ደስታ የሚያበዛ አንድ ነገር አስቼ ነበር። ማን ነው ደግሞ ጽጌረዳ? አሁን ከፊት ለፊት ያለችው። እየተሽኮረመምሽ ባልሆነ አሁን እኮ ደስተኛ እንደምትሆኝ ቃል ገብቼ ይልሻለሁ። ምንም ነገር ቢፈጠር ከጎንሽ ነኝ ሁሌ። እና ክብርት ሆይ ይህን ስልክ ተቀበል። እንዴ ይሄ ተገቢ አይደለም፣ ልቀበል አልችልም። ለምን? አብሬሽ በማለውን ሰዓት ከኔ ጋር ማውራት አትፈልግም? እንደዛ ሳይሆን ይህን መቀበል ስለሚከብደኝ ነው። እምቢ እንዳትይ። እኔ ምንም ቢሆን አንቺን የሚጎዳ ነገር አላደርግም። እሱን አውቃለሁ፣ ግን ምንም ግን ብሎ ነገር የለም። ተቀበይ። ቁጥሬን ሴቭ አድርጌልሻለሁ። ከዛ ሁሌ በየሰዓቱ እናወራለን። እሺ አመሰግናለሁ። አይባልም። አትሰሚም እንዴ? አይ ይባላል። ለሁሉም ነገር በጣም አመሰግናለሁ። በጣም ነው ደስ ያለኝ። ማለት በቃ የሆነ ተስፋ ያለኝ ያህል የተሰማኝ። ማለት የኔ ቆንጆ ተስፋ ያለኝ ብለሽ ነው እንደምታስበው? እንደዛ አይደለም። የሆነ ጊዜ ለምን እንደዚህ እንዳልኩ እነግርሃለሁ። አይ አሁን እንድትነግሪኝ የምፈልገው እናቴ እንዴት አመሸሽ? እንዴት አሽ የኔ ልጅ? የኔ ልጅ ቀኑን ሙሉ ስመላለስ ነበር። የት ሄደሽ ውለሽ መጣሽ? ወይ ይቅርታ እናቴ፣ ሳልነግርሽ ወጣሁ። ትንሽ አየር ልቀበል ብዬ ነው። አሃ ካሁን በፊት አንዴ ብትወጪ የተፈጠረውን ነገር እያወቅሽ ደግመሽ ትወጫለሽ? እናቴ መቼስ ይህን ፈርቼ ዘላለምን ቤት ውስጥ አልቀመጥ። ቢሆንስ የኔ ልጅ? እና አይንሽ እያየ ሄደሽ እሳት ውስጥ ገቢ። ምንም አልሆንብሽም፣ አትጨነቂ እናቴ። ባይተው እንግዲህ አንቺ አንዴ ካልሻልሽ ነው። ምን እልሻለሁ እናቴ? ወይ የኔ ልጅ በጣም ወድሻለሁ እናቴ። በጣም ምድር ላይ በጣም የምወደው ትልቁ ነገር አንቺና አንቺ ብቻ ነሽ። አውቃለሁ የኔ ወርቅ። አይዞሽ፣ ተስፋ እንዳትቆርጪ፣ እግዚአብሔር አለ። እሺ የኔ ልጅ። ደግሞ እባክሽ እንደ ባለፈው አይነት አደጋ እንዳይደርስብሽ እንደው ስራ ስትሰሪ እንደው ጥንቃቄ አድርጊ። እሺ እናቴ አትጨነቂ፣ ምንም አልሆንብሽም። የዛኔም እኮ ሳላቅ ነው። እንደው እንዴት አድርጎ ቢያገኝሽ ነው? ያው እህቴ እንዳለችሽ ነው። ኪችን ውስጥ አንሸራተተኝና ስወድቅ ቢላው እጄ ላይ ያረፈ። እኔ እናትሽ እንደው ደም ስርሽን አግኝቶትስ ቢሆን ኖሮ አቤት አቤት አቤት፣ እንደው አሳይቶ ማረሽ እኮ። የባሳት ታምጣ ነው የሚባለው። እንኳን በዚህ አለፈ፣ ሌላ ምን ይባላል? አሜን እናቴ። በቃ እንግዲህ ጋደም በይ፣ ደክሞሽ ይሆናል። እኔም ደግሞ ሄጄ መሰረቴን ስራ ላግዛት። እንደው ቁጭ ብዬ መዋሉም ደከመኝ እኮ። ዞር ዞር ልበል እስኪ። እሺ እናቴ። እንግዲህ አረፍ በይ እስቲ። ሄደ እንዴ? ምን ሆናችሁ ነው? ቤሉል እንዴት እንደዚህ ታደርጋለህ? ምን አደረግኩ? ቆይ ለምንድን ነው ልጅቷ እንደዚህ ያስከፋዋት? ኧረ እኔ ምንም አላደረግኩም። ውጪ ብሎ ገፍትሮ ነው ያስወጣኝ። እኔ እኮ በጣም የተከበርኩ ልጅ ነኝ። እዚህ ድረስ እሱን ለመጠየቅ የመጣሁት የአባቴ ቶማስ አደራ ስላለብኝ ነው። ልጅት ተረጋጊ። ትልቅ ነገር ያደረግኩሽ አስመስልሽ። እናቴ ንቀቱን አየሽው አይደል? እንዴት እንደሚመልስልኝ። እሺ አንዴ ለብቻችን ተይን። እስከዛ ኤልሹ ጋር ሄድሽ መቆየት ትችያለሽ። እሺ ግን መቼ የሚያደርገኝን ነገር አልረሳለትም። እኔ እዚህ የመጣሁት አባቴ ቶማስን ስለማከብረው ነው። እሺ ተረጋጊ በቃ። እኔ ማስመስላለሁ እላለሁ። ደግሞ ምን አመጣች? ማም ለምንድን ነው ልጅቷ እንደዚህ ትኩረት የምትሰጫት?
የእኔ ልጅ ቆይ ለምን እንደዚህ ታደርጋለህ? እቺ ልጅ እኮ አባት አደራ ናት።